እሺ ስሞትን እስኪ ማን ይባላል? እሺ ስሜ ኃይሉ ለሜሳ እባላለሁ። ከአርቲስት ሃጫሉ አንደኛ ደረጃ ልዩ ፍላጎት ትምህርት ቤት ርዕሰ መምህር ነው። መልካም ያው በስልጠናው ስለተሳተፉ በጣም ደስ ብሎናል። ስልጠናውን እንዴት አገኙት? ስልጠናው በጣም በቆንጆ ሁኔታ በጥሩ ሁኔታ ነው የተሰጠን። እንግዲህ ይህንን ኢትዮ ጥሪ ተባለ የሆንኩት ቆይቻለሁ። አንድ 3 ዓመት ሊሆን ይችላል። ዛሬ ግን ዲፕሊ ነገሩን በስፋት ለመረዳት ችያለሁ ማለት ነው። በተለይ የአባላት መብትና ግዴታዎች ምንድናቸው? ለመበደር ምን መስፈርቶች ቅድመ ሁኔታዎችን ማሟላት አለብን? ከተበደርን በኋላስ እንዴት መመለስ እንዳለብን አሰልጣኙ በስፋት ነው ያብራራልን። ከዚህም የተነሳ ስልጠናውን በቆንጆ ሁኔታ ነው የተከታተልኩት። ቆንጆ ሆኖ ነው ያገኘሁት። መልካም በጣም ደስ የሚል ነው እንዳገኙት ተናግረዋል። እስኪ አዲስ የጨመረልዎት ነገር ወይም ደግሞ ያገኙት ነገር ይህን ነገር አግኝቻለሁ የሚሉት ነገር ካለ እስኪ ያብራሩልን። እንግዲህ ያገኘሁት ነገር አሁን በተለይ መምህራን ብድር የምንፈልግበት ሰዓት ላይ ነን ያለ ነው ማለት ነው። ባለፈው ጊዜ በደሞዝ እስከ 200 ሺህ ብቻ ነበር ስንበደር የነበረው ማለት ነው። አሁን ደግሞ ይህ ኢትዮ ጥሪት ገንዘብ ቁጠባና ብድር ተቋም ወደ 500 ሺህ ብር አሳድጎልናል ማለት ነው። አሁን ይሄ ቆንጆ አጋጣሚ ነው። እኛ ተጠቅመን ወደ ብድሩ ገብተን ቤት እንዲሰራልን ቅድመ ሁኔታዎችን ያመቻችልናል ብዬ አስባለሁ ማለት ነው። ሌላው በአጠቃላይ የገንዘብ ቁጠባና ብድር አገልግሎት ሰፋ ያለ እንትኖችን ነው የሚዳስሰው ማለት ነው። ለሰርግም ለብዙ ነገር ወደ 7 አይነት ነገር እንግዲህ ለደሞዝ መበደር አለ፣ ለማህበራዊ እንትኖች መበደር አለ። ሰፋ ያለ እንትኖችን ይዳስሳል። በተለይ ግብርናው ጋር የምትደርሱበት ሁኔታ ሀገሪቷ ካስቀመጠችው የትኩረት አቅጣጫን በተመለከተ እናንተም በዚህ ነገር ላይ በስፋት ለመስራት ያመቻቻችሁት ሁኔታ በጣም ለኔ ደስ ብሎኛል። አዲስ ነገር ነው ብዬ አስባለሁ። መልካም በጣም ነው የማመሰግነው። በመጨረሻ እስኪ አሁን አባላትን በተከታታይ ስልጠና እየሰጠን ነውና ለአባላት ወይም ማህበሩን የተመለከተ መልእክት ካለዎት እስኪ ቢያስተላልፉት። እንግዲህ እኔ በይቴም እዚህ ተቋምም እዚህ ቅርብ ስለሆነ ለመቆጠብ እመላለሳለሁ። እዚህ ስትሰሩ ያለው ማለት ነው። ቢሮ ውስጥ ገብቼ የምትሰሩትን ስራ ያለው በጣም በቃ እስከ 11 እስከ 12 ሰዓት በቆንጆ ሁኔታ ትሰራላችሁ። ያነሳሳል። የእናንተ ስራ በተለይ መግባባታችሁ በእናንተ መካከል ያለው ተግባቦት፣ መታዘዝ፣ ደንበኛ ሲመጣ የምታስተናግዱበት የሰዓት ፍጥነት፣ ሁሉ ነገራችሁ ደስ ይላል ማለት ነው። ስለዚህ ለወደፊትም በዚህ እንድትቀጥሉ ይሄ ባለፈው ጊዜም በአመት ስብሰባ አድርገን ነበርና ብዙ ሙገሳዎችን ኦዲት ያደረገ አካል እንኳ እዚህ ኦዲት እያደረገ በእናንተ ፍቅር በእናንተ አሰራር ተማርኮ አባል እንደሆነ ነው ባለፈው ሲያነሳልን ነበረው ማለት ነው። ከዛም በተረፈ ደግሞ በክፍለ ከተማ ደረጃ በተደረገው እንትን ካሉት ማህበራት እናንተ ዋንጫ በአንደኝነት ዋንጫ ማግኘታችሁ በጣም የሚያነሳሳ ነገር ነው ማለት ነው። አሁን እንግዲህ ከዚህ በላይ እንደምትሰሩ ይገምታለሁ፣ አስባለሁ። እናንተ በዚሁ እንድትቀጥሉ እላለሁ። ለእያንዳንዱ አባል ደግሞ የሚደረገው የግንዛቤ ማስጨበጫ ስልጠና እንዳሁኑ ብቀጥል በቃ እኔ አሁን ከኋላዬ መጀመሪያ ላይ የሆንኩት እኔ ነኝ ከመምህራን ማለት ነው። ከዛ አሁን ወደ 30 ከዛም በላይ ሄጃለሁ እያመጣሁኝ ማለት ነው። ይህንን ግንዛቤ በዚህ ላይ ጨምሮ ካገኙ ደግሞ የበለጠ መምህራን ብዙ አሉ። የበለጠ አሁን ቃል ገቡልኝ አሉ እንመዘገባለን እያሉ ያሉ ስላሉ እናንተም ደግሞ በዚህ ብትቀጥሉ ግንዛቤ ማስጨበጥ ስራ ላይ በተለይ በዚህ ዘመን የሰው ጆሮ፣ የሰው ልቦና፣ የሰው ሀሳብ ወደ ቢዝነስ ነው የሚያደላው ማለት ነው። ዓለም ወደዚሁ አቅጣጫ እየሄደች ስላለ ወደ ቢዝነስ ስለሚያደላ እናንተም ደግሞ ግንዛቤውን የማስጨበጥ
ፕሮግራማችሁን በዚሁ እያሰፋችሁ ብትሄዱ ለእያንዳንዱ አባል እንዴት መድረስ አለብን ብላችሁ ብትሰሩበት በጣም አዋጭ ነው ብዬ አስባለሁ። በጣም ነው የማመሰግነው። መልካም ቀን ይሁንልዎት።